ሰላም እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ የሜልባር ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አለሁን እግዚአብሔር ይመስገን። እንዴት ናችሁ? እንኳን ለብርሃነ ጥምቀቱ በሰላም በደስታ በጤና አደረሳችሁ። እንግዲህ እየሄድን ነው ማለት ነው ወደ ከዚህ በፊት ያሳዩዋችሁ ቪዲዮ የከተራ በዓል ቀን ነበረና ብዙም ለመቅረጽ አልተመቸኝም። እዚህ ጋር ደግሞ ጧት እንግዲህ ለመጠመቅ ወደ ታቦቱ ወዳደረበት ማደሪያ እየሄድን ነው ማለት ነው። እዚህ ጋር ታክሲ እየጠበቅን ነው እና እንዴት ናችሁ? ደህና ናችሁ ወይ? በዓል እንዴት ነው? ጥምቀት እናንተ ጋር እንዴት አለፈ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን ደህና ነን። ለዚህ ዩቲዩብ ደግሞ አዲስ ከሆናችሁ አዲስ ቤተሰብ ከሆናችሁ ወደ እኔ ቤተሰብ ጎራ በሉና የተለያዩ ነገሮችን አብረን ያለን እንማማራለን። መስተካከል ያለበት ነገር ካለ ደግሞ ንገሩኝ፣ በኮሜንት አሳውቁኝ፣ እሱን አስተካክላለሁኝ። በተረፈ ግን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እጠይቃለሁ ማለት ነው። እዚህ ጋር እየሄድን ነው ያለ ጥምቀተ ባህሩ ደርሰናል። እንግዲህ ያው በጣም ብዙ ሰው ነው ግን ብዙም ለመቅረጽ ባልተመቸኝ፣ ግን ያው ትንሽ ለመግባት ሞክሬያለሁ። ሰውም በዝቷል፣ በዛ ላይ ደግሞ አይመችም እና ልጄን ሁሉ ሽኮኮ ብዬ ነው በቃ ሰው ማለፊያ ሁሉ የለም ነበር። በስመ አብ እየሸፈነችኝ አይኔን ታይ እያልኳት እዚህ ጋር እንግዲህ ያው እኛ በጣም አርፍደን ስለሄድን ነው እንጂ በቃ ሰው አይምሰላችሁ። በቃ ግን ደስ የሚለው በጣም 4 ሰው ምናምን ነው የሚረጨውና በጣም በቃ እያንዳንዱ ሰው በቃ ሳይበሰብስ ያልወጣ የለም። በስብሰናል። እኛ ራሱ ያቱም ወይኔ ቆንጆ እኔ ራሱ ብስብስ ይዩይ ነው የወጣሁት እና ደስ ይል ነበረ። እናንተ እንዴት ናችሁ? በያላችሁበት መልካም በዓለ ጥምቀት እንዲሆን እመኛለሁኝ። ወርዶታል እዚህ ጋር ወንድሜ ራሱ እየጨመቀ ነው ሹራቡን ሁላ። የእውነትም ጥምቀት ነው። በቃ በደንብ ነው የተጠመቅ ነው ብስብስ እስከምንል ማለት ነው። በስማ ብርዱን ቤት መተን በቃ ቶሎ ሁሉ አለቀቀንም። ፀሐይ ላይ ቁጭ ብለን ሁሉ ነው የደረቅ ነውና ደስ ይላል በጣም። እናንተስ እንዴት ናችሁ? በዓል እንዴት ያከበራችሁ? እንዴት ነበረ ጥምቀት? እዚህ ጋር ቁጭ ብለን ነው ትንሽ ፀሐይ እንሞቅ ብለን በጣም ሲበርደን እንግዲህ በዛውም የናፈቃችሁ ደሴ ታቦት ማደሪያ ይሄ ነው፣ ሆጤ ይባላል። አሁን ሁሉም የሚመጣ ሰው አለ ብታዩ። በስማን በጣም ነው አርፍዷል። እንደገና ደግሞ እንትኑ ጸበሉም አላለቀም። በቃ ደስ የሚል ጊዜ ነበረ በጣም። እዚህ ጋር ደግሞ የወሎ ዩኒቨርሲቲ ተማሪዎች ወረብ ላይ ቀርቦ እየተዘጋጁ ነበረ። አያምሩም? በስመ አብ ነጭ ለብሰው ፏ ብለዋል።
እንግዲህ ተመለስን ማለት ነው። እዚህ ጋር ታክሲ እየጠበቅን ነው፣ ወደ ቤት ልንሄድ ማለት ነው። እንግዲህ መልካም በዓል በያላችሁበት። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የእኔ ቤተሰብ እንድትሆኑ ጠይቃችኋለሁ። እወዳችኋለሁ። በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ ባይ